ይታደጋል ወንጌል ወንጌል ሰው ያደጋል ወንጌል ይለውጣል ወንጌል ወንጌል ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙ ቤት ወንጌልን ይዞ ቅዱስ አንተ የፈውስ ሁሉ አምላክ ባለቤት ነህ፣ ገዢ ኃላፊ ነህ። እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። ሰላም ባሮክ እንደምን አለ? ሰላም ነው። እንዴት ነው? ሁሉ መልካም። ለጸጋ መግቦት የዩቲዩብ ቻናል እንግዳ አርጌ ስጋብዝ መልካም ፈቃድ ስለሆነ እጅግ በጣም አመሰግናለሁ። መጀመሪያ ራስን አስተዋውቅልንና ወደሚቀጥለው ፕሮግራም እንገባለን። ስሜ ብሩክ በቀለ እባላለሁ፣ ወይም ደግሞ በሶሻል ሚዲያ ስሜ ባሮክ 1040 እባላለሁ። በአዳማ የምኖር ሲሆን በአዳማ ቤተክርስቲያናት ህብረት የወጣቶች አስተባባሪ ነኝ። እንዲሁም ደግሞ ሚሽን ሴሚዳሊስ ሚሽን ኤንድ ቮለንተር ሚኒስትሪ ላይ በኃላፊነት እያገለገልኩ እገኛለሁ። ቤተክርስቲያን ተከላና ሚሽነሪ መላክ ላይ ነው የምሰራው። ያው እኔ ጌታን የተቀበልኩት 2009 ላይ ነው ጌታ ኢየሱስን የተቀበልኩት። ያው በቤተሰቦቼ በጌታ አይደሉም። ታላቅ እህቴ ነበረች ጌታ ኢየሱስን የተቀበለችው በመጀመሪያ ከቤታችን። በእሷ ምክንያት ነው ወደ ጌታ ኢየሱስ ልመጣ የቻልኩት። ያው የመጀመሪያ አመጣጤ ያው ልየው ለምን ባክ ስቶሪ የኔ በጣም ከባድ ነበረ። በመጠጥ ውስጥ፣ በጭፈራው ውስጥ፣ በዳንስ ውስጥ እንደገና ያው የቤተሰብ ግሮሰሪ ምናምን ስለነበረ በቃ በእንደዚህ አይነት የተጨማለቀ ህይወት ውስጥ ነበረ ያሳለኩት ያውን በልጅነቴ ማለት ነውና ሲስተር ናት ለመጀመሪያ ጊዜ ኢየሱስ ክርስቶስን ለኔ መሰከረችልኝ። ጠጋም ላይ መሰከረልኝ ሌላ ሰው የለም። እና ስለ ጌታ ኢየሱስ ክርስቶስ ከነገረችኝ በኋላ ቤተክርስቲያን ይዛኝ ነበር ሄደችውና ለማየት ነው እንጂ ልቀበል አይደለም ያልኩት። አየው ደስ አለኝ፣ ግን አልተቀበልኩም ነበር። እና ከዛ ከተመለስኩ በኋላ ነው ከራሴ ጋር በጣም ትልቅ ጥል የተፈጠረው። ኦልሞስት ለ3 ቀን ያህል ከራሴ ጋር ተጣልቻለሁ። ምንድነው ጌታ ኢየሱስ እፈልግሃለሁ፣ አንተ የኔ ነህ፣ ታገለግለኛለህ ሲል እኔ ደግሞ ላንተ ልሆን አልችልም። ለምን እኔ በዘፈን ህይወት ውስጥ በጨፈራ ህይወት ውስጥ ያው ያደራጀዋቸው ኦልሞስት ለ15 ለ16 ዓመት ያደራጀዋቸው ጓደኞቼ በሙሉ በዓለም ውስጥ ያሉ ስለሆኑ አንተን መመርጥ ከሆነ እነሱን አጣለሁ የሚል ነገር ነበር። የ3 ቀን ጥል ነበር። በመጨረሻ ግን አስተውሳለሁ እሑድ ዕለት ነበረ ጌታ ኢየሱስ ያሸነፈኝ። ያው ሁልጊዜ በማሸነፍ ነው የምናውቀውና ባሸነፈኝ ጊዜ አሁን የማገለግልበት መሰረተ ክርስቶስ ቤተክርስቲያን ነበረ ጌታ ኢየሱስን የተቀበልኩት። እንደው ማረሳው ገብቼ በጣም ነበር ማለቅሰው። እህቴን ነበር ወሰጂኝ ያልኳትና ቸርች ውስጥ ገብቼ በጣም አለቅስ ነበረ። በቃ ደሰት ነበረና ንስሐ የሚገባ ካለ ምናምን ሲባል በጣም ነበር የሮጥኩ የሄድኩት ፍላፊት ላይ እና አስታውሳለሁ። ከዛ በኋላ እውነተኛ ሰላምን አገኘው፣ እውነተኛ ደስታን አገኘው። አውቃለሁ ጓደኞቼ ዛን ሰዓት ርቆኛል፣ የአካባቢ ልጆች ያው እንደውም ቤተሰቦቼ ብዙ ተቃዋሚዎች አልነበሩ። እና እንደዚህ ነው ጌታ ኢየሱስን ያገኘው። 3 ቀን ከተጣላው በኋላ ይሄ ጌታ አሸነፈኝ። የነበረኝን ያንን የድሮ ህይወቴን የዘፈን የጭፈራ የመጠጥ ኢየሱስ ህይወትን አስጣለኝ እና ወዲያውን ወደ ኢየሱስ የመጣሁት እና ጌታ ኢየሱስ እጅግ ይረዳኝ። አገልግሎት ልትጀምር የቻልክበት ምክንያቱ ምንድነው? እንዴትስ ወደ አገልግሎት ገባ? በመጀመሪያ ደረጃ ያው ጌታን ማግኘት የመጀመሪያው መንገድ ነው። ከዛ በኋላ ደግሞ ለጌታ መኖርና ለጌታ መታመን ደግሞ ያስፈልጋል በአገልግሎት ማለት ነውና ወደዚህ ወደ ከበረ አገልግሎት እንዴት ልትገባ እንደቻልክ እስቲ ብትነግረን። እሺ ወደ አገልግሎት ልገባ የቻልኩበት ምክንያት እንዴት ነው? ያው ከመጠመቄ በፊት ነው። ኦልሞስት ጌታ ኢየሱስን ካገኘው በኋላ አልቆየውም። እኔ ያው የአንዳንድ ሰው ለውጥ በጣም ረጅም ጊዜ ይፈጃል። የኔ ግን እንደዛ አልነበረም።
ወዲያው ነበረ። ማለትም በአንድ ወርና በሁለት ወሬ በቃ በስትክክል እጸልይ ነበረ፣ በቃ እዘምር ነበር። ለምን ትናንትና የነበሩኝ ጓደኞች በሙሉ አለቻቸዋለሁ። በቃ ኢየሱስን ስቀበል የነበሩኝ ጓደኞች በሙሉ ርቆኛል። ለምን እነሱ ሲጠጡ አልጠጣም፣ እነሱ ሲጨፍሩ አልጨፍርም፣ እነሱ ቁማር ሲጫወቱ አልጫወትም። ልዩነት መካከላችን ስለመጣ በልዩነታችን ምክንያት ራቁን ማለት ነው። እና በዛ ምክንያት ብቻዬን ነበር ማሳልፈው። የማረሳው ከሚገርማችሁ ለመጠመቅ ቀኑ ሲደርስ ወንጌል ከመሰከርኩላቸው ሰዎች ጋር ከሰፈር ልጆች ጋር ከጓደኞቼ ጋር አብሬ ነበር የተጠመቅኩት። አብሬ ማለት ነው። እኔ መስክሬላቸው አብረን ነበር የተጠመቅነውና አስታውሳለሁ ኦልሞስት 2010 ላይ ነው ይበልጥ ወደ አገልግሎት የገባሁት። በጣም ወደ ተሰጠ ህይወትና በጣም በእግዚአብሔር ፊት እጸልይ ነበረ። ያንን ቀን መቼም ማረሰውም። ያው በአንድ ሰው ህይወት ውስጥ ዋን ተች ኦር ደግሞ ዋን ዴይ አለ ብዬ አስባለሁ። ትላልቅ በወንጌል ታድሶ ካመጡ ሰዎች መካከል ወይ አንድ ቀን አለ ወይ አንድ ተች አለ እግዚአብሔር። እና የኔ ይሄ ደማስቆ የመላት ቀኔ ያቺ ለአገልግሎት ህይወቴ በቃ ትልቅ ስፍራ አላት ብዬ አስባለሁና ወደ አገልግሎት የገባሁበት ያው ከጌታ ከኢየሱስ ጋር በጣም እጅግ ተቀራርቤ እጅግ በነበረ መጸለይና አንድ ቀን ቤት ውስጥ ቤቴን ዘግቼ ያው ሳሎን ቤት ላይ ነበረ በሩን ዘግቼ በጣም እያለቀሱ አንድ ነገር ብቻ ፈልግ ነበረ። በቃ ከለየኸኝ ለአንተ ብቻ እንድኖር ከፈለግ በቃ አውራኝ ተናገረኝ ብዬ በጣም ነበረ በእግዚአብሔር ፊት ያለቀስኩ መጸለይና ማረሳት ቀናት ጀርባዬን ነበረ የሰጠሁት ለበሩ ማለት ነው። እና እጅግ በጣም እያለቀስኩ በመጸለይበት ጊዜ አልቦኛል፣ እያለቀስኩ ነው። እና አንድ መዝሙር ነበረ ከፍቼ እየዘመርኩ የነበረው የምታውቁት ከሆነ እያለፈ ነው ኢየሱስ እያለፈ ነው የሚለው መዝሙርና በዛ ውስጥ ከባድ የእግዚአብሔር ንፋስ ወደ ቤቱ ሲገባ ታወቀኝ። ላቤን ያለቀስኩበትን ለቅሶ ሲያደርቀው ፊል አደረኩና ማን ነው በሩን የከፈተው ብዬ ስዞር የማላውቀው ብርሃን ተገናኘ። ከዛ ለ30 ለ40 ደቂቃ መሬት ላይ ወድቄ ነው ራሴን ያገኘሁትና ከዛ በኋላ ህይወቴ ሽፍት አደረገ። መቀመጥ የሚባል ነገር ከህይወቴ ላይ ተነሳ። በቃ እግዚአብሔር ከዛም በኋላ ለዚህ አገልግሎት መርጦ ከተተኝ እዚህ አገልግሎት ህይወት ውስጥ ይሄን ይመስላል የኔ ኢንካውንተር። በመቀጠል የት ሀገር ሄዳል? እንግዲህ ብዙ ጊዜ እኔ ስመለከት ሚዲያ ላይ ቲክቶክ ላይ ሳይ በጣም ብዙ ሀገሮች ላይ የድክ የምትለቃቸው ቪዲዮዎች አሉ። ማለት እዛ ስፍራ እንዴት ገባ ሁላ ብዬ ራሴን እስከጠይቅ ድረስ እነኚህ ሀመሮች ጋር በቃ ድንበር ላይ ምናምን እየድክ የምትሰብካቸው ወንጌሎች አሉ እና እዛ አካባቢ ለመሄድ ምን አነሳሳ? ምክንያት ምንድነው? እና ምን ያህል ሀገሮችስ ደግሞ ዞረህ አገልግልሃል በዚህ እድሜ ማለት ነው? እሺ ዮኒ የእግዚአብሔር ቃል ሲናገር እንደዚህ የሚል የእግዚአብሔር ቃል አለ በመዝሙረ ዳዊት ላይ በጎን ማን ያሳየናል የሚሉ ብዙዎች ናቸው ይልና አቤቱ የፊት ብርሃን በእኔ ላይ ታወቀ ይላል። ማለትም በጎን ማን ያሳየናል የሚል ከ3.14 ቢሊዮን በላይ ህዝብ ገና ኢየሱስን አልሰማም። ማለትም እኛ ጌታ ኢየሱስ ዳግመኛ ይመጣል ብለን ስንጠብቅ ገና የመጀመሪያ መምጣቱን የማያውቅ ከ3.14 ቢሊዮን በላይ ህዝብ አለ ኢትዮጵያ ውስጥ ዓለማችን ላይ ከ8 ቢሊዮን ህዝብ መካከልና እንደነገርኩ በቃ እግዚአብሔር ያቺን ነገር ከተናገረኝ በኋላ ማንን ላክ ማንስ ይሄድልኛል ካለ በኋላ እግዚአብሔር በቃ ሁሉ ነገሬን ነበር የሰጠሁትና በጣም በተለያየ አካባቢዎች ላይ የቤተክርስቲያን ተከላ፣ ሚሽነሪዎችን ማሰልጠን፣ ወንጌል ስርጭት ማድረግ፣ የተማሩትን ማስጠመቅ ላይ ማለትም ያው ኦልሞስት 8-9 ዓመቴ እንደነገርኩ ከመጠመቄ በፊት ነው ይሄን የመንግስቱን ወንጌል መስበክ የጀመርኩትና ወደ ጎንደር ከጎንደር ጀምሮ ያለው ጎንደርን፣ ባህር ዳርን፣ ጎጃም ሙሉ፣ አባይ በረሃን ሙሉ የሰሜኑን ክፍል
ከዛም በኋላ ደግሞ ወደ ትግራይ፣ መቀሌ፣ ሽሬ፣ አድዋ፣ አክሱም፣ ደብረ ብርሃን፣ ደሴ የሰሜኑን ክፍል በተለያየ ኮንቴክስታቸውን በጠበቀ አውዱን በጠበቀ ይህን እግዚአብሔርን መንግስት ጎንደር ጀምሮ ጎንደር ሙሉን፣ ባህር ዳርን፣ ደብረ ማርቆስን፣ ጎጃም ሙሉን ጎጃም እስከ አባይ በረሃ ድረስ እንደገና የደሴን መስመር የደሴን እንደገና ደብረ ብርሃንን ወደ ትግራይ ደግሞ ከትግራይ ጀምሮ መቀሌን፣ አድዋን፣ አክሱምን በጣም ሰሜኑ ላይ አውዱን በጠበቀ ኢየሱስን ብቻ ነበረ ስንሰብክ የነበረው። እንደገና ወደ ምስራቁም እስከ ሶማሊያ ሱዳን ድንበር ድረስ ቀላፎ፣ ጎዴ፣ ቀብሪ ዳሃርን፣ ጂጂጋን ጨምሮ ድሬዳዋን፣ ሐረርን፣ ጭሮን ላለፉት 7-8 ዓመት በጣም በተደጋጋሚ እዛ አካባቢዎች ላይ በጣም ስናገለግል ነበረ። እንደገና ደግሞ እግዚአብሔር ባለፉት 4 ዓመት ውስጥ ደግሞ የሳውዝ ኦሞን ማለትም ከሐመር ጀምሮ የሐመርን ማህበረሰብ በጣም ውስጤን አክብዶት ነበረ። የሐመር ማህበረሰብን ከጂንካን ሐመር በሙሉ ሐመርን የዳሰነችን ህዝብ ቤተክርስቲያኖችን በመትከል ሚሽነሪዎችን በማሰማራት ስልጠኖችን በመስጠት እስከ ኬንያ ድንበር ባለው ውስጥ ስናገለግል ቆይተናል። እንደገና ደግሞ ብቻ በተለያዩ ኢትዮጵያ ላይ ከ120 ገጠራማ አካባቢዎች በላይ ማለት ነው ከ120 በላይ ገጠር አካባቢዎች ላይ ገብተን ቤተክርስቲያን በመትከል ሚሽነሪዎችን በማሰማራት ወንጌልን በመስበክ ለቤተክርስቲያን እነዚያ የተሰበኩ ሰዎችን በመስጠት የተማሩትን ደግሞ በማስጠመቅ ከ120 የገጠር አካባቢዎች በላይ እንደገና ደግሞ 11ዱንም የኢትዮጵያ ክልል በወንጌል ለማድረስ ችያለው። ይሄ ሁሉ የሆነው ግን ከጸጋው የተነሳ ነው። እንግዲህ በአራቱም ማዕዘን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ወንጌልን ሰብካቸዋልና የክበትን ሀገሮች ስትዘረዝር ግን ምናልባት ወንጌል መስበክ እንዲሁ አልጋ በአልጋ የሆነ መንገድ ብቻ እንዳይመስላቸው በእነዚህ የወንጌል አገልግሎት ጊዜ ያጋጠሙ ተግዳሮቶችህ መቼስ በእርግጠኝነት ወንጌል ስትሰብክ መንገዱ አልጋ በአልጋ አልነበረም፣ መከራ ይኖራል። ስለዚህ ያሉትን ተግዳሮቶች የገጠሙን ችግሮች በሙሉ ለተመልካቾቻችን ብትነግራቸው፣ ይህንን ማለት ለማስፈራራት ሳይሆን ሰዎች ለወንጌል ራሳቸውን ሲያዘጋጁ ከክርስቶስ ጋር አብረው ሊመጣባቸው የሚችለውን መከራ፣ ችግር፣ የትኛውንም ነገር ተቋቁሞ ማለፍ እንደሚገባቸው እንዲያውቁት እሱን ለግንዛቤ ለማስጨበጥ ያክል አጠቃላይ ስለ አገልግሎቱ ሁኔታ ብትነግረን። እሺ፣ ያው በዚህ በወንጌል አገልግሎት ውስጥ አይደለም እኔና እናንተን ጌታ ኢየሱስ ክርስቶስን በጣም ብዙ መከራ ደርሰውበታልና በጣም ብዙ ጊዜ ማለትም ከ15 ጊዜ በላይ እስራት አጋጥሞኛል። በጣም ብዙ ጊዜ ተደብድብ ያለው ኦልሞስት አሁን ልብስ ምናምን ሳጥብ ይሄኛው እጄ በጣም ብዙ ጊዜ ያመኛል። አፋር ላይ በጣም የተደበደብኩበት አስታውሳለሁ። በጣም የተመተውበት ጆሮዬ በጣም አንደኛው ጆሮዬ በጣም ነው ውስጥ ነው የሚያመኝ። በጣም ድምፅ ከበዛ ምናምን በጣም ብዙ ጊዜ ተደብድበን እናውቃለን። በጣም ብዙ ጊዜ ታስረን እናውቃለን። ያው መጽሐፍ ቅዱስ ላይ ነው አይደለም የምናውቀው ብዙ ጊዜ ማለትም ተደብድበው አራግፎ ተነሱ የሚባለው ነገር መጽሐፍ ቅዱስ ላይ ብቻ ሳይሆን ዛሬም ለክርስቶስ ለመኖር የወሰነ ሰው ላይ የሚያጋጥመው ህይወት ነውና አፋር ላይ በጣም የደረሰብን ማረሳው መደብደብ ነበር። ተንበርክኬ በእግዚአብሔር ፊት በጣም ነበረ የክርስቶስ ኢየሱስን ጌትነት የምናገረውና በዛ ውስጥ የክርስቶስ ተቋሚዎች በጣም ነበረ ደብድበው ባጃጅ ውስጥ ሊከቱን ፈልገው ማረሳው አጋጣሚ ስለሆነ ነውና ባጃጅ ውስጥ አልገባም ስላቸው እጄንና እግሬን ይዘው ከተማው ላይ ነበረ ይዞኝ የሄዱት። እኔ ግን እንደዛም ሆኖ ወንጌሉን አላቆምም ነበረ። ይዞኝ ወደ ላይ አንጠልጥሎኝ እንኳን ቢሄዱ ወንጌሉን እሰብክ ነበርና አንድ ኦርቶዶክስ ነበረ ያዳነኝ። አይገርማችሁም? እግዚአብሔር ሰዎችን ሲያዘጋጅ እንዲህ ነው። እና ባጃጅ ውስጥ ያለ አንድ ኦርቶዶክስ ምንም አታደርጉትም እኔ ለፖሊስ ጣቢያ ሰጠዋለሁ ብሎ አወርዶ ለፖሊስ ጣቢያ ሲያስገባ ፖሊሱ አላመነም። ማለትም ወይ ሰው ገድዬ ወይ ሰው ደፍሪ ምናምን የመሰለው። ለምን ከኋላ የተከተለው የባጃጅ የህዝብ ብዛት በጣም ብዙ ነበርና ምን አድርገን ነበረ ነው ያለኝና አይ ወንጌል ሰብኬ ነው ሰውነቴ ነበረ ቼክ ያደረገኝ። ምንም አላደረጉ ምንም የተደረገው አኑጉ ምናምን ነው አሉክ
እና ትንሽ የተመታታንበት ፊታችን እና አፋር ላይ እንደዚህ አይነት አጋጣሚዎች ነበር። ጎንደር ላይ እየተተኮሰብን ያመለጥንበት፣ በማህበረ ቅዱሳኖች እየተተኮሰብን ያመለጥንበት ቤተክርስቲያን ውስጥ ነበረ። ውጭ ያደርንበት ጊዜ ቤተክርስቲያኖች በራቸውን ዘግተው ውጭ ያደርንበት ጊዜያቶች ነበሩ። እንደገና ደግሞ በብዙ አስታውሳለሁ በምንሰብክበት ጊዜ ወደዚህ ወደ በቆጂ መስመር አሰላ ላይ ስፒከር እንደዚህ የምንሰብክበትን ስፒከር እንደዚህ ቀንጠስ አድርጎ ያንጠለጠለኝን ስፒከር የተበሳብን በጣም ብዙ ጊዜ ምቶች ይኖራሉ። እንደገና ደግሞ በሳውዝ ኦሞ አካባቢ ስትሄዱ ካልቸራችሁን መምሰል አለባችሁ እና እንደነሱ መብላት፣ እንደነሱ ሰውነታችሁን እንደነሱ ማድረግ የምትኖሩበት ወይም ደግሞ ከነሱ ጋር የምትቆዩበት ቤት አካባቢ ሁሉ ነገር በጣም ከባድ ነበር የሚሆንብኝና ብዙ ጊዜ ከዛ ከተመለስኩ በኋላ ሆስፒታል ገባ ነበረ። ወባ ታመም ነበረ። እንደገና ደግሞ የሳምባ ምች ታመም ነበረ። እዛ በጣም በረሃ የሆነና ወደዚህ ስመጣ ደግሞ ብርድ ይሆናል። የሳምባ ምች በጣም ነበረ የምታመመው። እንደገና ወባ በጣም ነበር፣ የጭንቅላት የሰውነት ወባ። ሆስፒታል ምናምን ገባ ነበረ እና ይሁላ የሆነው ግን ያቺ ትናንት የተነካውባት እኔ ታዘዝሃለሁ፣ እኔ ለአንተ መኖርሻለሁ፣ ማን ልላክ ብልሃል አይደል? እኔ ላከኝ ያልኩት ያ ህይወት ነው። ለዚህ ሁላ በጣም ብዙ ጊዜ እስር፣ በጣም ብዙ ጊዜ መደብደብ፣ በጣም ብዙ ጊዜ ሆስፒታል መግባት፣ በጣም ብዙ ጊዜ መራብ፣ በጣም ብዙ ጊዜ ውጭ ላይ ማደር ስለ ወንጌል ማለት ነው። እና ወንጌል አልጋ ባልጋ አይደለም። አባቶቻችን የሰጡን ወንጌል እንደዛ አይደለም። ለዛ ነው እነ ፖሊካርፕ ሲናገሩ የሰማዕታት ደም የቤተ ክርስቲያን ዘር ነው አሉ። ብዙ አባቶች በሞቱበት በዛ ስፍራ ላይ በጣም ትላልቅ ቤተ ክርስቲያኖች ተተክለዋል። እና የተደላደለ አይደለም፣ ግን በዛ ውስጥ አንድ ደስታ ይኖራል። እሱም ደግሞ ያ ሰው ድኑ ሲጠመቅ ስታዩ ትልቅ ደስታ እና ይህን ይመስላል። በዚህ በወንጌል አገልግሎት እንግዲህ በየጊዜው ነው ዋናው አገልግሎት አንተ አውትሪች ነው። በቃ በየሀገሩ እየዞርክ በየጎዳናው ላይ ወንጌል መስበክ ነውና ለምንድን ነው በዚህ ወንጌል አገልግሎት ሰፖርት የሚያደርግህ አካል አለ ወይ? ሁልጊዜም ጉዞ ስትጓዝ እንግዲህ ያለ ገንዘብ አይሆንም የወንጌል አገልግሎት። በምን አይነት መንገድ ነው እንደዚህ ለማገልገል እግዚአብሔር እየረዳህ ያለው? እሺ ያው እንደነገርኩ ላለፉት 8 እና 9 ዓመታት ነው በዚህ ወንጌል አገልግሎት ውስጥ የቆየሁት። ያው በወንጌል አገልግሎት ውስጥ ደግሞ እኛ የምናገለግለው ወይ ለወራት የምንወጣበት ጊዜ ይኖራል እና ለወራት በምትወጣበት ጊዜ በጣም ገንዘብ ያስፈልግሃል እና ምንድን ነበር የምናደርገው? እኛ አስቀድመን በእግዚአብሔር ፊት እንጸልያለን። ማለትም እግዚአብሔር የሆነን ስፍራ ሰጠን አይደል? አሁን ወደ ሶማሊያ ሂዱልኝ ካለ እግዚአብሔር እኛ አንድ ነገር ነው የምናደርገው። በእግዚአብሔር ፊት እንመሸጋለን፣ እንጸልያለን። እግዚአብሔር ሆይ አንተ የሁሉ ገዢ ባለቤት አላፊ ነህ፣ አንተ ታመጣለህ፣ አንተ ታስተካክላለህ ነው የምንለውና በጣም የኔ ትልቁ ስትራግል አንደኛው ፋይናንሻል ነው። ለምን እማረሳው ስልክ ሸጠን የሄድንበት የወንጌል አገልግሎት አለበት። ማለትም እግዚአብሔር ተናገረን፣ ለወራት ትወጡልኛላችሁ አለ። እኛ ስንወጣ እንኳን እንትን ፖርሳ ውስጥ የምንይዘው ልብስ አይደለም፣ ፖርሳ ውስጥ የምንይዘው ትራክትና መጽሐፍ ቅዱስ ነው ለወራት ለመውጣት እና በዛ ውስጥ እግዚአብሔር ትወጡልኛላችሁ አለ። ገንዘብ አልነበረንም ምንም ነገር እና ሰዎችን ስንጠይቃቸው ምንም ሊሰጡን አልቻለም እና ከጓደኛዬ ጋር እንደ ወንድም የማየው ከጓደኛዬ ጋር ተነጋገርንና ስልክ ሸጠን ማለት ነው። ስልክ ሸጠን ያችን የሸጥናትን ገንዘብ ይዘን ወጣን። እግዚአብሔር ያዘጋጃል ብለን ማለት ነውና በዛ ውስጥ ግን እግዚአብሔር ፕሮቫይድ ሲያደርገን ነበረ፣ ሲያዘጋጅልን ነበረ። ማለትም የሆነ ሀገር ስንገባ ለሆነ ሀገር ደግሞ ገንዘብ እግዚአብሔር እዛው ባሉት ላይ ያዘጋጅልን ነበርና ለረጅም ዓመት እግዚአብሔር ያስለመደኝ ስቲል ነው። አሁን በሴኔዳሊስ ሚሽን ኤንድ ቮለንተሪ ሚኒስትሪ ላይ ነው የማገለግለውና እዛ ውስጥ እንኳን ወይ ለቤተክርስቲያን ፕላንቲንግ ኦር ደግሞ ለሚሽን ስንወጣ ብዙ ነገር እኮ የለም እጃችን ላይ። እኔ ግን የምላቸው አንድ ነው። ትናንትና በልጅነት እግዚአብሔር ያስለመደኝ አንድ እውነት አለ። እሱን አምኖ መውጣት እና እንውጣ እግዚአብሔር ያዘጋጃል ነበረ የምላቸውና ራሱ እግዚአብሔር ነበረ የኔ ፕሮቫይደር፣ ራሱ ነበረ የሚያዘጋጅልኝ።
ሰዎችን ደግሞ ያነሳል። እዛው ገጠር ውስጥ ያሉ ሰዎች እንኳን የሆነ ነገር ሸጠው እንኳን ይኸው ለወንጌል አገልግሎት ብለው ይሰጡን ነበርና በዚህ ውስጥ ስቲል ነው እያገለገልን ያለ ነው። እግዚአብሔር ሰዎችን ሲያዘጋጅልን ደግሞ የራሱን እጅ በቃ ስናይ አንድ አስተማሪ እንዲህ ሲል ሰማው። ያው ቴዎሎጂ ላይ እማራለሁና ምንድን አለ መሰላችሁ እግዚአብሔርን መቼም የማታጡት በወንጌል ሰባኪ አካባቢ። ለምን ሲባል የእግዚአብሔር ትልቁ ደስታ ልጁን የሚመሰክርለት ነው። ለምን ኤፌሶን ላይ ሲናገር የእግዚአብሔር የመጨረሻው ደስታ ዓለምን በልጁ መጠቅለል ነውና የተሰቀለውን ኢየሱስን የሚሰብክለት ጋር እሱን አታጡትም እግዚአብሔር ይላልና ይሄ እኔ በምድረ በዳ አይቼዋለሁ። ራሱ እግዚአብሔር ሲያስተካከል፣ ራሱ እግዚአብሔር ሲያከና፣ ራሱ እግዚአብሔር ፕሮቫይድ ሲያደርግና ስቲል ነው እስካሁኗ ጊዜ ራሱ እግዚአብሔር ነው ነገሮችን እያስተካከለ በጣም ትላልቅ አገልግሎቶችን እንደነገርኩ እኛ የሴሚናሪስ ሚሽን ኤንድ ቮለንተር ሚኒስትሪ ወንጌል ስርጭት ላይ ብቻ ሳይሆን ሁለንተናዊ ስራ ላይ ነው የምንሰራው። ያው ሆስፒታሎች ላይ የታመሙትን በመጠየቅ እንደገና ህጻናቶችን በሆስፒታል ያሉ ተወልደው በተጣሉ ህጻናቶችን እነሱን ማሳደግና መንከባከብ ላይ፣ ፕሪዝን እስር ቤት ላይ የታሰሩትን በመጠየቅና በማልበስ የንጽህና እቃዎችን በመስጠት እንደገና በጎዳና ተዳዳሪዎች ላይ እጅግ በጣም ብዙ ለፍተናል። እንደገና ደግሞ እናቶችን ማለትም አቅመ ደካማ ምንም ገንዘብ የሌላቸው እናቶችን ስራ ወደ ማስጀመሩ ስንሰራ በጣም ቆይተናል እና ሴሚዳሊስ ማለት ንጹህ መስዋዕት ማለት ነው። ግዕዙም የተጠቀም ነው። ሴሚዳሊስ ማለት ንጹህ መስዋዕት የሚል ፍቺ ያለው ሲሆን ያዕቆብ 1:27 ላይ ይገኛል። ነውር የሌለበት እውነተኛ በእግዚአብሔር አብ ፊት እውነተኛ አምልኮ ይህ ነው ይላል። ወላጅ የሌላቸውን መርዳት እያለ ይናገራልና ንጹህ መስዋዕትን ነው የምናደርገውና ለዚህ ደግሞ አንዳንዴ በጣም ብዙ ገንዘብ የሚያስፈልገን ጊዜ ይኖራል። ጎዳኖችን ስናበና፣ ሆስፒታል ውስጥ ገብተን ስጠይቅ፣ የማረሚያ ቤት አገልግሎት፣ አቅመ ደካማ እናቶችን እንደገና ቤተክርስቲያን ፕላንቲንግ ላይ በመቀጠል ሚሽነሪዎች መላክ ላይ በጣም ገንዘብ ያስፈልጋል እና በዚህ ሁላ ውስጥ ግን አንድ ቀንም ማንቸገርበት ምክንያት ራሱ እግዚአብሔር ያዘጋጀ ይህን ይመስላል። ራሱ እግዚአብሔር ዛሬ የሚያዘጋጀ ፕሮቫይደር ነው። እግዚአብሔር ዛሬ የምላችሁ አንድ ነገር ቢኖር ለወንጌል አገልግሎት ፕሊስ እባካችሁ ገንዘብ የለኝም ከየት አንጥቼ ነው ወንጌል መውጣት በሉ ውጡ። ራሱ እግዚአብሔር ሲያዘጋጅ ታያላችሁ። ውጡ። ራሱ እግዚአብሔር ሲመግባችሁ ታያላችሁ። ውጡ። ራሱ እግዚአብሔር ፕሮቴክት ሲያደርጋችሁ ታያላችሁ። እኔ ብዙ ጊዜ ኦልሬዲ በቃ ለሞት የታወጀ አዋጅ እግዚአብሔር ሲገለብጥልኝ ይቻላል። ኦልሬዲ ለሞት የመጣ ነገር ፊት ለፊት ከሞት ጋር ተፋከር፣ ግን እግዚአብሔር ነገሩን ሲገለብጥ አይቻለሁ በወንጌል አገልግሎትና ፕሊስ እግዚአብሔርን ታምናችሁ ውጡ። ፐርሰናል ሰዎችን አትመልከቱ፣ አትጠብቁ ከነሱ ገንዘብ። ራሱን እግዚአብሔርን ጠብቁት። በመጨረሻም ባሮክዬ ልታስተላልፍ የምትፈልገው መልእክት ካለ እድል እንሰጣለሁ። እሺ ዮኒ፣ የማስተላልፈው አንድ መልእክት ቢኖር ጌታ ኢየሱስ ክርስቶስ በማቴዎስ ላይ ሲናገር እናንተ የዓለም ብርሃን ናችሁ ይሆናል። ብርሃን ደግሞ ብርሃን ባለበት ስፍራ ላይ ይደበዝዛል። ብርሃን የሚያስፈልገው ለጨለማ ነውና አንድ በጣም ሞዶ ሚሽነሪ ሲናገር እንደዚህ አለ። አንድ ላበራው የምችለው የህይወት ብርሃን አለኝ አለና ይህም ብርሃን ደግሞ ብርሃን በሞላበት ስፍራ ላይ አብርቼው ከምደበዝዝ ብርሃን በሌለበት ስፍራ ላይ አብርቼው ማለፍን መርጣለሁ አለ። ወዳጆቼ የተጠራ ነው ያም የእግዚአብሔርን ፍቃድ ኖረን ልናልፍ ነው። የመጣንበት ትልቁ ፐርፐዝ አላማው እኔና እናንተን በጴጥሮስ መጽሐፍ ላይ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ ይልና የእርሱን በጎነት ታወሩ ዘንድ የተመረጠ ህዝብ ነው። ሁላችንም ለአንድ ነገር ተመርጠናል፣ የእርሱን በጎነት እንድናወራ። ስለዛ የማስተላልፈው የመጨረሻ መልእክት የወንጌል ስብከት ለወንጌላዊ አይደለም፣ ለመጋቢ አይደለም የተሰጠው ለክርስቲያን ነው። ከፍታችኋል። አንድ ነገር ልበላችሁ፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ያለው ያ ጌታ ያ ድካማችንን ሸክማችንን ያራገፈ ያ ጌታ እናንተ ብርቱዎች ወደ ዓለም ሁሉ ሂዱ ብሎናል። ሲጠራን አሜን ብለን ሂዱ ሲለን እምቢ እናንል። ወዳጆቼ ጌታ ኢየሱስ የተራቸውን ነው የላካቸው፣ ያልተጠራ አልተላከ።
ስለዛ እናንተ ደካሞች ኑ ሲለን እሺ ብለን መተን እናንተ ብርቶች ሂዱልኝ ሲል እምቢ እንዳንል። ለዛ ነው ሐዋርያው ጳውሎስ ሲናገር ወንጌልን ባልሰብክ ወዮልኝ አለ። የአንድ ክርስቲያን የመዳኑ አንደኛው ምክንያት የዳነበትን እውነትና ሕይወት መናገር ነው። ለዛ ነው ወንጌልን ባልሰብክ ወዮልኝ አለ። ስለዛ የወንጌል አገልግሎት ለሆነ ፐርሰናል ሰዎች የተሰጠ አይደለም። የወንጌል አገልግሎት ብርሃን የሆነ ሁላችን በጨለማው ላይ እንድናበራ ተጠርተናል። እንደነገርኳችሁ እኔ የዚህን የወንጌል አገልግሎት ሲጀምር ገና በ16 ዓመቴ ገና ልጅ ነኝ። ገና የስምንተኛ የዘጠነኛ ክፍል ተማሪ ያለው ወደዚህ አገልግሎት ውስጥ የገባሁት። አሁን የምነግራችሁን ህይወት የኖርኩት ገና በስምንተኛ ክፍል የ16 ዓመት ልጅ እያለሁ። ለምንድን ነው ሲባል ያንን የእግዚአብሔርን የልቡን ሐሳብ ስለተረዳ። ስለዛ እንደ ወንድም እንደ አንድ የወንጌል አገልጋይ ይህን የጸጋው መግቦት ዩቱብ ቻናል የምትመለከቱ የማስተላልፈው አንድ መልእክት ቢኖር ለሁላችንም የተሰጠ ከእግዚአብሔር አብ የሆነ ደግሞ ወልድ የኖረውን ህይወት እግዚአብሔር የመጀመሪያ ሚሽነሪ አድርጎ አንድያ ልጁን ልኮታል። ልጁ ደግሞ እኔና እናንተን ልኮናል። ወዳጆቼ ይህ መልእክት ደግሞ በማቴዎስ ምዕራፍ 28 የመጨረሻው ንዛዜ ማለትም በአራቱ ወንጌላትና በሐዋርያት ሥራ ላይ መጨረሻ የተናገረው ነገር ኢየሱስ አንድ ነው። ጌታ ኢየሱስ ከማረጉ በፊት የመጨረሻ ንግግሩ አንድ ነው። እሱም ደግሞ እንዲህ ነው የሚለው፣ በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ አለ። ደመና ተቀበለው። ከዛም በኋላ ኢየሱስ አልታየ። የመጨረሻ ንግግር መንፈስ ቅዱስን ስትቀበሉ ይሁዳ አለ፣ ሰማርያ አለ፣ እንደገና እስከ ምድር ዳርቻ አለ። ስለዛ የመጨረሻ ንዛዜ ይከበራል። አክብሩለት። ከኢየሩሳሌም ጀምሩ። ወንጌል አካባቢያችሁን፣ የሰፈር ሰው ቤተሰቦቻችሁን ወንጌል ስበኩ። ከዛስ ወደ ይሁዳ፣ ከዛስ ወደ ሰማርያ፣ ከዛስ እስከ ምድር ዳርቻ። እግዚአብሔር አሁን ላይ ያለው የመጨረሻ ደስታም ኢየሱስ ሲሰበክለት ማየት ነው። ወዳጆቼ የመጨረሻ አንድ መልእክት እንዲህ ብዬ አስተላልፋለሁ። ኮካኮላ በዓለማችን ላይ የማይታወቅበት ስፍራ ላይ የለም። በብራዚል አማዞን ተራራ ውስጥ እንኳን ለማያውቁ እነዛ እንስሳ የሚመስሉ ፍጡራን ሰዎች ሄሊኮፕተራቸውን ዝቅ አድርገው ባንዲራቸውን ዘርግተው የቆርቆሮን ኮካኮላ በትነዋል። ዓለም ላይ 8 ቢሊዮን ህዝብ ኮካኮላን ያውቃል። ኢየሱስን ግን ከ3.14 ቢሊዮን በላይ ህዝብ አያውቀውም። መወለዱን አያውቅም፣ መሞቱን አያውቅም። ለዛ ነው በሮሜ ምዕራፍ 10 ላይ እንደዚህ አለ፣ ካልሰሙ እንዴት ይድናሉ? ያለ ሰባኪስ እንዴት ይሰማሉ? አይታችኋል አይደለ? የእናንተን ይሄኛውን የምስራች ወንጌል በጣም ብዙ ሰዎች ይጠብቃሉ። ፕሊስ ወንጌል የምስራች የሚሆነው በጊዜው ሲሰበክ ነው። ጊዜ ካለፈ የምስራች አይደለም፣ መርዶ ነው። ሞቷል፣ አብቅቶለታል። ይህን ነው ማስተላልፈው። እጅግ በጣም አመሰግናለሁ እንግዳ ስላደረጋችሁኝ። ተባረኩልኝ።